እና ቀጥለዋለሁ። በዚህ በምግብ በልብሶች በተለያየ ነገር ለምሳሌ አይዶንት ነው ብቻ እኔ ትልቅ ሰዎች ናቸው ብዬ ሳስብ ነው ከአፍሪካ የመጣሁት ሎንግ ዲስተንስ አቋርጠህ መጥተህ በአሜሪካን ሀገር እና በዩሮፕ በእነዚህ ሀገራቶች በዌስተርን ውስጥ የምታያቸው ነገሮች ሁሉ ግራ የሚያጋቡ ናቸው አንዳንዴ። ምክንያቱም የሚሰሩት ነገር ሁሉ በቃ በቁጥር ካልኩሌሽን በምግብ በዱቄቶች ነው። ፓስታ ስትበላ እንቁላል ስትበላ ሱፐር ማርኬት ውስጥ ያላቸው ነገር ምናምን ስታስበው በጣም ያስፈራሉ። እንደዚህ አይነት ታለንት ወይም እንደዚህ አይነት ተፈጥሮ አላቸው ወይ ሰዎች ወይስ ሰዎች የእውነተኛ ሰዎች ናቸው ወይ ብለህ እንድትጠራጠር ያደርጋል። አንዳንዴ ሰዎች የሚያደርጉት ነገር አማልክት ከመሆናቸው በላይ ማለት ነው። ምን ማለት ነው? አማልክት ማለት የምታመልካቸው ነገሮች እንደዚህ አይነት ሲሆኑ ሰው እንዴት ነው ከሰው ጋር አብረህ ምግብ የምትበላው? the worst ነገር ነው። ከነዚህ አይነት እንትን ያየሁት ሞር ያስደነግጣል። ግን እንዴት ነው ይሄንን ያየሁት? ኦልሬዲ ከ6 አመት ውስጥ ነው ነው በፊት እኔ እንደዚህ አይነት ነገር አይቼ አላውቅም ስዊዘርላንድ ውስጥ። ወይ ምናልባት አሁን ተገልጦልኝ ይሆን አይ ዶንት ኖ። ብቻ ግን ግራ ያጋባል። እኔ ያው እንደዚህ አይነት ሰዎች አሉ 70 ከመቶ ወይም 80 ከመቶ ክርስቲያኖች ናቸው ስዊዘርላንድ። ግን አሁን ደግሞ ከእንደዚህ 20% ወይም 10% አካባቢ እንደዚህ አይነት አምልኮ ያላቸው ሰዎች ያስደነግጡሃል ነው። እንዴት ነው ከእነሱ ጋር ሶሻል ሆነህ የምትኖረው? ኢንቫይት ተደርገህ ብትሄድ ሲበሉ የምታየው ነገር ሁሉ በቃ በስፔሊንግ እና በስምህ ነው። እና ግራውንዳቸው ያስደነግጥሃል። ለእኔ ሞር እኔ ስፒሪቹዋል መንፈሳዊ ነገር እንማቅ ልጅ ቀድሞ ለሚታወቀኝ ነገር ያስደነግጠኛል። ሞር ምን አይነት ጸባይ ነው ሰው እላለሁ። እና መንፈሳዊውን ከእቃ ጋር ለማመዛዘን አይ ቲንክ እንደዚህ አይነት ሰዎች የጌታን የኢየሱስ ክርስቶስን መንፈስ ያውቁታል ብዬ ለማለት ትንሽ ይከብደኛል። ማለትም ከህሊና በላይ ስለሆነ ምግብን በሰው ልጅ እያመሳሰልክ እየበላህ እንዴት አድርገህ ክርስቶስን ታውቀዋለህ? እንዴት አድርገህ እግዚአብሔርን ታውቃለህ? እና እንደዚህ አይነት ያነሱ የወዳደቀ ጭንቅላት ስለ ጌታ ኢየሱስ ክርስቶስም ለመንገርም ሳይሆን እንደዚህ አይነት ጸባይ ያለው ሰው መጀመሪያውኑ መንፈሳዊነትን የሚያውቁ የሚረዱትም አይመስለኝም። እና ዲቴል የሚቀጥለው ቪዲዮ ላይ እመጣለሁ።